ተሰባስበው ማፍረስ አለብን ያሉት ትግራይን የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ነው የተንቀሳቀሱ ሰው የጀመሩት እንቅስቃሴ በዋናነት ህዝቡ እንደ ህዝብ እንዲጠላ ማድረግ ነው አሁን ተመልሰው 8 ወር አንዴ በእናል ጠፍቷል ጁንታው እንዲ ብለዋል ምናምን ተበተው ያላወሩት ወሬ የለም ኦኬ አሁን በጣም በታሪካችን ፕሮባብሊ ተሰምቶ የማይታወቅ መከራ ደርሰውብናል ተሳክቶላቸው እኔ የግሌ ነገር እኔ ለኔ እንደ አዲስ እንደመወለድ ነው ወስዶ እንኳን ትግራይን ለማወቅ እንኳን የትግራይን አባቶች እናቶች ለማወቅ እድሉ ገጠመኝ ጀግንነት በተራት መሰማው አይደለም በአካል ያዩት ጀግንነት እንኳን ለማየት ወጣቶች ከማንንም በፊት ጠላት ጋር ተናንቀው ሲወድቁ በአካል ለማየት እንኳን እድሉ ገጠመኝ ሳንፎርቹኔት ኢንጂነሮች ሆነው ማገልገል የነበረባቸው ወጣቶች ለህዝባቸው ክብር ሲሉ ሲሰዋ አይቻለሁ ግን ሶ ቤት እንኳን ሆነ ያን በማድረግ ተቀለበሰ እነዚህ ሰዎች አሁንም ቢሆን ለትግራይ ህዝብ አስበው ያቆሙት ፕሮፓጋንዳ አልነበረም ቀጥለውበታል አብይ አሁን ሊከፍት የሚችልበት እድል በገጠመው ቁጥር ደመቀ የሆነ ማምታታት የሚችልበት መድረክ በገጠመው ቁጥር የትግራይ ህዝብ ለማሳነስ በመከር ነው እድሜያቸውን ያሳለፉት ያማራ ተስፋፊ ልሂቅ ያማራ ልሂቅ የሚያልኳል ያማራ ልሂቅ የገበሬ አባቱን ኑሮ ሊቀይር የሚሞክር የሚታተር ያማራ ልሂቅ የለም ማለት ነው ግን ግዛት ካላስ መለስ ብሎ የሚፎክረው ሁሉም ይሄ በአማራ ህዝብ ስም አማራን ለአደጋ የሚዳርገው በኦሮሞ ህዝብ ስም ኦሮሞን ለአደጋ የሚዳርገው በሆነ ህዝብ ስም ህዝቡን ለእንትን የሚዳርገው ተሰብስበው ይሄን ህዝብ ካላንበረከኩ በስተቀር እንቅልፍ ያገኙ ሷሁን ተመልሰው እሱን ነው ይደገሙ ያሉት በተገኘው አጋጣሚ ሲሰድቡት ስሙን ሲያጠፉት ከመቅጽበት መጥፋት አለበት አንዴ እንዲህ ነው አንዴ ዘሩ መጥፋት አለበት የሚሉት ህዝብ ዘሩን መጥፋት አልቻሉም አንዴ በቁጥር ይሄን ያክል ህዝብ እንዴት ያሸንፋናል ብለው በቁጥር የህዝቦች ግጥም አይደለም ይሄ ገመድ ጉተታ አይደለም ገመድ ጉተታ የሆነ ቡድን ትይጅና 90 ሚሊዮን ህዝብ ከ7 ሚሊዮን ህዝብ ጋር ገመድ ሊጎትት ይችላል እንደዛ አይደለም ህዝቦች የገጠሙት ጦርነት አይደለም እዚህ ውስጥ ያማራ ተስፋፊ ልሂቅ አብይ አህመድ እና ከኢሳያስ አፈወርቂ ጋር ሆነው አለን የሚሉትን አጀንዳ ለማስፈጸም ጠላት ሆኖ የጋራ ጠላት ነው ያሰባሰባቸው ጠላት ሆኖ ያገኙት አሁን ለምን ተመልሰው ወደዚህ ገቡ ብትይ አሁን እንደገና ሪማይንድ የቀየሩት ነገር ለምን ተፈረስ ፕሌስ ስዱን አላቆሙት ቀየሩት ይሆናል የስዱን መንገድ እንጂ አሁን ተመልሰው ቀደም እንዳልሽው ወያኔ ህወሓት ጁንታ ምናምን ይባል ጁንታ እንደሚባል በቅርብ ጊዜ የሰማሁት ስልክ ምናምን ማግኘት ከጀመርን በኋላ ነው እንጂ አላቅም ነበር ሚዲያም ለምን ተከታተለ እነዚህ የሚሏቸው ሰዎች አይደለም አሁን ቀጥታ ህዝቡን ማስደብ ጀምረዋል ያው ጀምረዋል አቶ አገኘው ተናግሯል አገኘው ተሻገር እኔ እዚህ መጥቶ ያወራውን ባሰማሽ ብዙ ትግራይ ቲቪ ላይ አለ እዚህ መጥቶ ማለት አገኘው ሞቀታ ባለበት በሙሉ እንደፈለገ የሚናገር ሰው ነው አሁን እንዳገኘው ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነት ቼክ ማድረግ መቻል አለበት እኔ እንትን እያልኩ አይደለም ብሌም እያልኩ አይደለም ያማራ ህዝብ ላይ የተጫነ ሰው ነው እንጂ ያማራ ህዝብ እጃውቶ የመረጠው ሰው አይደለም ማግኘት ተሻገር አብይ አህመድ የኢትዮጵያ ህዝብ እጃውቶ የመረጠው ሰው አይደለም የኔም ኃላፊነት ጭምር ነው አብይ አህመድ ሲመረጥ እጃ አላወጣሁም በመጀመሪያ ዙር ሁለተኛ ዙር ላይ ግን የምጃወጥ ያለው ሰው ከብሌሙ ነፃ ነው ማለት እነዚህ አይነት ያምሩ ህሙማን መሪ አርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው ዳንስ የትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ የእብደት አዝማሚያ እነዚህ ሰዎች እንደመሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አግዞኝ ነው ለዛ እነዚህ ሰዎች ወጥተው ይሄ ህዝብ ጠላት ነው ይልሻል ይሄ ህዝብ ጠላት ነው ይልሻል ይሄ ህዝብ ጠላት ነው አዎ ጠላት ነው ለነሱ የማንበርከክ አገርን በባርነት አገርን የማንበርከክ ፍላጎት አልተገዛም አይገዛም ብቻ ሳይሆን ህልማቸውን አምክኖ ሰዎች ናቸው የነገሩኝ አልሰማሁትም አገኘው ራሴን አጠፋ ነበር አላማጣ ቢያዝ ኮረም ቢያዝ ወልቃይት ቢያዝ ነበር አያጠፋም አንድ ጓደኛዬ እንዳለኝ
በተመድ ወይም በገለልተኛ አካል ተጣራ ይሄን ውሳኔ አልወሰንም ይላል እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለበንም እንደ አዲስ ለምን ተከፈተ ዘመቻው ለምትይ ዘመቻው ቀድሞውኑ ስላልተዘጋ ነው አልተዘጋም ዘመቻው አልተዘጋም ምክንያቱም ይሄ ህዝብ እስኪንበረከክ ድረስ ዘመቻው የሚቀጥል ነው ማለት አሁንም ቢሆን ሁሉንም ያነሳሱ ቀስት ይዘህ ገጀራ ይዘህ ይሉታል መድፎቻቸውን አስረክበው ያላችሁ አሁን ሰዓት የኢትዮጵያ ፌደራል አርሚ የሚባለው ፌደራል ሰራዊት የሚባለው የቀረው ሁለት ክፍለ ጦር ካለ አላቀም ማለት ተቆጥሮ 10 ይሆነን ያላቀም ግን በወሳኝ መልኩ ግን የፌደራል ሰራዊት የሚባል ሰብረነዋል ደምስሰነዋል እዚህ ላይ ለእንትን የፈጠርኩት አይደለም ራሴን ለማጽናናት የፈጠርኩት ነገር አይደለም ጎንደርን መከላከል አይችልም የፌደራል ሰራዊቱ ባህር ዳርን መከላከል አይችልም የፌደራል ሰራዊቱ ባይዘ ሴም ቶክን አዲስ አበባን መከላከል አይችልም የኛ ሰራዊት አዲስ አበባ መግባት ፍላጎት ካለው የሚከለክለው ኃይል የለም ምንም የሚያጠራጥር ነገር የለም ያ ማለት መንገድ ላይ ቶክስ አይገጥመንም ማለት አይደለም ይገጥመናል ምንም ጥያቄ የለም ያ ማለት የሆኑ ሰዎች ቀስትም ይዘው ታንክም ጭምር ብቻ አይንቀሳቀሱም ማለት አይደለም አብይ አህመድ አጃቢዎቹ ሳይቀር ይራካ ያው አጃቢዎቹ ነው ይማርካሉ እንገላለን አጃቢሽን እስከ መላክ ድረስ መንግስቱ አለማርያም የህወሓት ሰራዊት ደነባ ሲደርስ ነበር አጃቢዎቹ መላክ የጀመረው አብይ ካልዋን መላክ ጀምሯል ጨርጨር አካባቢ ቆቦ አካባቢ መላክ ጀምሯል እያልኩ ያለው እነዚህ ሰዎች ባህሪያቸውንም ድሮም አልቀየሩም አሁንም ቢሆን እሱ ነው የተቀየረ ነገር የለም መልካም ይሄን ህዝብ ካላጠፉ ሰላም አያገኙም እኛ እነዚህ ሰዎች ካላጠፋን ሰላም አናገኝም ማለት ቢያንስ ላንቃቸው መዘጋት መቻል አለበት ቢያንስ ጣታ የሚስቡባት ጣት ተቆርጣ ማየት መቻል አለበት ከዛውጭ የሰው ሰፈር የማመስ ፍላጎት የለንም ከእንትናችን በላይ ከትግራይ ህዝብ አስፒሬሽን ከትግራይ ህዝብ ፍላጎት በላይ ጂኦግራፊካሊም ፖለቲካሊም የማማተር ፍላጎት የለንም መልካም አቶ ጌታቸው ምናልባት እንደዚህ ከሆነ እነዚህ ኃይሎች መጀመሪያ ይሄ ጦርነትንም ሲጀምሩት የትግራይን ህዝብ ለማንበርከክ ካሊያም ለማጥፋት ከተቻለ የጀመሩት ጦርነት ነው የኢትዮጵያ በሙሉ አቅሙ የኢትዮጵያ መንግስት በሙሉ አቅሙ የኤርትራን በሙሉ አቅሙ የአማራ ኃይል ከመደበኛ እስከ ኢመደበኛ አደረጃጀቶች ከሽፍታ እስከ ልዩ ኃይል ሁሉም ገብቷል የቴክኖሎጂና የድሮን ድጋፍም እንደተጠበቀ ሆኖ ግን ይህንን በ360 ዲግሪ ተከቦ መፈናፈኛ አጥቶ ባንክ ኔትወርክ ሁሉም ተዘግቶበት በላይም በታችም እሳት ሲወርድበት 8 ወር ሙሉ ተቋቁሞ መክቶ በክንዱ ቀብሮ ያባረረና ድል ያስመዘገበ ህዝብ ምን የተለየ ትርጉም አለው ምን የተለየ ሚስጥር ቢኖረው ነው የትግራይ ህዝብ እናውን ፈረንጆች ምን ያለው ሰው አሜሪካን የተለየ ህዝብ ነው ማለት ለእንትኑ ለቋንቋ አይመችም ጥሩ አይደለም ውስጥ የሚነግረኝ የህዝብ ለመብቱ የቆመ ህዝብ ነው የማይደራደር ህዝብ ነው የሰዎችን መብት የማይጋፋ ህዝብ ነው በገልጸው ነው ይሻል ለመብቱ ግን ከማንም በላይ ራሱ የሚቆም ጠበቃ የሚቆም ህዝብ ነው የሚከፈለን ሁሉ መስዋዕት ነው የሚከፍል ህዝብ ነው እኔ እንደመሪው ቆጥሮ እኔን ለማዳን ከማንም በላይ የቆመ ወጣት አቃለው ሰራዊት ለኔ ለውና ሲምፕል ያው ሲምቦል ሆኜ ታላገልግላችሁ ካልመስተቀር የተለየ ነገር ሰራላችሁ አጭ የተለየ ህዝብ ነው ወደሚል የሚያስገርም ህዝብ ነው ብቻ ብል ይበቃኛል ከሌሎች ጋር በማነጻጸር መግለጽም አንፌር ነው ሁሉም ህዝብ የራሱ ጥንካሬ የራሱ ድክመት ሊኖር ይችላል አላውቅም ስለ ትግራይ ህዝብ ነው አሁን ማወራ ትግራይ ለባርነት አልገዛም ብቻ ሳይሆን ባርነትን ከማይ ልጆቹን በሙሉ ቢያጣ እኔ አንዴ ያረፍኩበት ቤት አንድ ሰው ሀረጎት የሚባሉ ናቸው ምን አለኝ እግዚአብሔርም ጨከነብን ኮሮና የሚባል በሽታ አለ ሁሉም አይነት በሽታ በዛ መግደል ሲችል የማይበሉትን በሬ በሚያርዱ ጅቦች እንዴት ያስፈላናል አለ በየቦታው ሄደው ዝም ብሎ ሻኛ ይፈልገ ሰው በሬ ያርዳል የማይበላውን በሬ it's pregnant so ማለት ነውር በማያውቁ ሰዎች እጅ ጣለና ምክንያቱም አላማው የትግራይ ህዝብ completely ስነልቦና መስበር ነው ማንነቱ እንዲሰበር ማድረግ ነው በመሪዎቹ መተማመን እንተው በመሪዎቹ አለመተማመን ይችላል የትግራይ ህዝብ ያቃል ከዛፊት በራሱ ማንነትም ጭምር እንዳይተማመን የማድረግ ፍላጎት ነው ይሄንን ተቋቁሞ
8 ወር 7 ወር እንደገና ተመልሶ አፈር ልሶ እና የሚባል ሲደጋገም እንደ ቀልድ ወስደዋል ነው አፈር ልሶ ግብአተ መሬት ይገብቶ የነበረ እንደገና ተመልሶ ይሄን አረጋ ምንድነው የተለየ ኳሊቲ ያለው በቃ ነፃነቱን ሲሪየስሊ የሚወስድ ህዝብ ነው ሌላ ነገር የለውም ለባርነት አለመገዛትን የምሩን የሚቃወም ህዝብ ነው ባርነትን ለሞመንትም ቢሆን ለቅጽበትም ቢሆን መታገስ ማይችል ህዝብ መሆኑ ነው ሶ እኔ ከነገሌ ጋር በማነጻጸር አይደለም ገልጸው ሌሎች ህዝቦች ከትግራይ ህዝብ መማር ካለባቸው ቼክ ማድረግ ያለባቸው እኛ ለቅጽበት ባርነትን መቋቋም እንችላለን አብይ አህመድ የፌደራል ሰራዊቱ 2 ጊዜ ደምስሰናል 3 ጊዜ ደምስሰናል ጻናቲ የመለመለ ያስገባል ፌደራል ሰራዊት ውስጥ 24ኛ ክፍለ ጦር የሚባል 25ኛ ክፍለ ጦር የሚባል 21ኛ እኔ ነገር ሲያለው 21ኛ ክፍለ ጦር ኦሪጂናል 20ኛ ክፍለ ጦር ነኝ የሚል ሰው ጋር አንድ የትግል ጓዳችን ጋር የሰራዊት አመራር ጋር ስናወራ አንድ አስቂኝ ነገር ልንገርሽ 21ኛ ክፍለ ጦር ያልነበርኩበት ቦታ ሌላ ቦታ ያልነበርኩት እኔን ሊማርኩ ሄደው እቃ አዝረከረከ ብለው ዜና ባወጡበት ለት ኢንታየር ዲቪዥን ኢንክሉዲንግ ይሄን ዜና ያስተላልፈው ሰው በሙሉ ተደምሰዋል ዘመኔ ነበር አይ 21ኛ ክፍለ ጦር ነኝ የሚል ኦሪጂናል ሰው ያልሞተ ወይም ያልተማረከ ሰው ካለ ወሮታን ከፍላለን ብለ ነገር ልኝ እነዚህ ክፍለ ጦሮች ስማቸው ብቻ ተይዞ ህፃናት እየተሰበሰቡ 21ኛ ክፍለ ጦር የተባሉ ይመጣሉ እንደ አዲስ እየተደራጁ መደራጀት የሚባል ቋንቋ የለውም 21ኛ ናቸው ተብለው ነው የሚሄዱት እነዚህ የመበተን ስራ ነው እየሰራን ያለው የቀሩ yeroo ኮማንዶ የሚባሉ አሉ መጨረሻ አብይ እንዲጠብቁ ተብለው ይተከለ እነሱ ጋር እየገጠምን ነው እነሱ ስንት ቀን ያቆያሉ የሚለቀር የትግራይ ህዝብ ዩኒክ ነገር ካለው ኮማንዶ በዩ ገለገለ ወጣምሻ እኔ አንድ የጦር ሰራዊት ሰርድ አርሚ አዛዥ አንድ አሁን የኛ ተዋጊዎች ቀጫጭን ወጣት ልጆች ናቸውና ግዙፍ ሪፐብሊካን ጋር ላይተው ጀመራካይ እነዚህን በጥይት ሚጥሏቸው መስሏል ታያቸው ብዙዎች 2 ሳምንት 3 ሳምንት ስልጣና ያላቸው አንዱ ነጥቆ ዝም ብሎ ነው ወጋ መሃል ያው እንደሚወድቁ እና ኢሚዲየትሊ እነዚህ ሰዎች አላማ ያላቸውም ህግ ማስከበር ዘመቻ ብሎ ነው ያመጧቸው ህግ ማስከበር ዘመቻ ጉድ ነው በሄሊኮፕተር በአውሮፕላን የሚደገፍ በታንኮች በመድፎች የሚደገፍ የህግ ማስከበር ዘመቻ ዓለም ላይ ታይቶ ይታወቃል ስለዚህ ይሄን ብሎ አሳምነው ያመጧቸው ሰዎች ሰው የትግራይ ህዝብ አየር ወለድ ኮማንዶ የሚባሉትን ካወዳደቃቸው አንፃር ነው የሚመዘነው እንጂ ሊሰሩት ከሚችሉት እና ራሱን ለመከላከል ሳይችል ከቀረ በሚያፈርሱት ቤት በሚያቃጥሉት ክምር በሚገሏቸው ከብቶችና በጎች ብቻ ነው የሚያሰላው እነዚህ ኮማንዶዎችን የተለየ መዋጋት ብቃት አላችሁ ብሎ አስበው አያውቅም የትግራይ ህዝብ በምን ምክንያት አሸነፈ ካልሽኝ ከምን ነገር በላይ የትግራይ የተደራጀ ህዝብ የትግራይ ህዝብ በአመራር የሚያምን ህዝብ ነው የትግራይ ህዝብ ለመሬቱ ለእምነቱ ሰምሮ የቆመ ህዝብ ነው የተደራጀ በመደራጀቱ ምክንያት ደግሞ ወዳጅ ጠላቱን ለመለየት የሚያስችል አይዲዮሎጂካል መሰረት የያዘ ቢያንስ ጠላት ሲል ደግሞ ሲገመግም ሲተነትን እሴቶች አሉት ክብሮች አሉት ከታሪክ የሚያጣቅሳቸው ከራሱ ኤክስፒሪየንስ የሚያጣቅሳቸው ከልምዱ የሚያጣቅሳቸው ሁሉ ነገሮች አሉት ያ ስለሆነ አግዞናል አም ፕራውድ ቱ ቢ የዛ ህዝብ አካል የዛ አመራር አካል መሆኔ ደግሞ አም ፕራውድ እንዳልኩሽ ነው ምንድነው ዩኒክ ነገሩ ምናምን ብለሽ ከሌሎች አንፃር ማነጻጸር ስለማልፈልግ የራሱን የትግራይን ህዝብ ኳሊቲ ብቻ ነው ነገርሽ የፈለኩ ቢያንስ ባርነትን አልቀበልም ሲል እየቀለደ አይደለም የምሩ ነው ቢያንስ ለነጻነቴ ራስን በራስ ለማስተዳደር መብት ይቆማለሁ ሲል እየቀለደ አይደለም ለይስሙላ አይደለም የምሩ ነው የህዝብ ነው በዛ ምክንያት ነው እነዚህን ነፍሰ ገዳዮች ማንበርከክ
የሚችልበት ድል ይፈጠረ ምን ይወጣል መልካም ምናልባት አሁን የዚህ የትግራይ ህዝብ አካል ነው እንግዲህ በተለያዩ ዓለም ሀገራት የሚኖሩ ተጋሩ ዲያስፖራዎችም እንግዲህ ያሳዩት ለትግራይ ህዝብ ድምጽ ሆነው እየተፈጸመ ያለበትን ግፍ ረሃብን እንደ ጦር መሳሪያ አስገድዶ መድፈር እንደ ጦር መሳሪያ እየተጠቀመ መሆኑን የኢሳያስም የአብይ መንግስትም ለዓለም አቀፍ ማህበረሰብ ከማሳወቅ አንፃር የነበራቸው ጠንካራ የሆነ በዲፕሎማሲውም በህዝብ ግንኙነቱም በሌላም የተገኘው ድልስ እንዴት ያዩታል ያው የትግራይ ህዝብ አካል መሆኑ እዛው ውስጥ ነው ማለት መኩራት ካለብሽ በፓኬጅ ነው የምትቆረው የትግራይ ዲያስፖራ የትግራይ ህዝብ አካል ነው እኔ አንድ መልእክት ብቻ ነው ማስተላለፍ ፈልገው ምንድነው ዳራትን ነፍተ ወይት ይችላል የትግራይ ዲያስፖራ የታገልክለት ህዝብ ድምጹን ያሰማለ ህዝብ እንቅልፍ አጥተ የታገልክለት ድምጹን ያሰማለት ውርደቱን አላይም ብለ በሁሉ መድረክ የተማገደለት ህዝብ ጠላቶቹን አንበርክኳል ብቻ ሳይሆን እንዳይመለሱ አርቆ ይቀብራቸዋል ሶሊርችን አፕ ልክ በትግራይ ህዝብ እንደኮራው ሁሉ የትግራይ ህዝብ አካል ሆነ የትግራይ ዲያስፖራ ያኮራኛል ይሄም ጃራ ማለት ነው መልካም አሁን ስለ አብይ አህመድ አቅምና አንሳ ያለበት ቁመና እንግዲህ አቶ ጌታቸው እርሶም እንዳነሱት በተደጋጋሚ ያው በአውደ ውጊያው ላይ ክፍለ ጦሮቹን እንደ አዲስ ያው እንደ ማደራጀትን ባንለው እንደ አዲስ ግቡ እየተባሉ የመጡ አላማውና ግቡ ያልታወቀለት ጦርነት ህግ ማስከበር ነው ጁንታው ተቀብሯልኮ እንዲህ ብሏልኮ በሚሉ በተለያዩ ምክንያቶች ወደዚህ ጦርነት የተማገደው የሰራዊት ብዛት ምናልባት የአሉላ አባነጋን ዘመቻ የመጨረሻውን እንኳን ብናነሳ ከ30 እስከ 40 ሺህ የሚቆጠሩ ወታደሮች ከጥቅም ውጭ ሆነበት ዘመቻ ነው የነበረው ቀረርቶና ፍከራው ደግሞ አሁን እየቀጠለ ነው ያለውና አጠቃላይ ቁመናው እንዴት ይገልጹታል የአብይ አህመድ ሰራዊት የሚባል የለም የአብይ አህመድ የህልም ሰራዊት አለ ቆቦ እስከ ወልዲያ ባለው ኢንጌጅመንት as we speak ከጨርጨር እስከ ጭፍራ ሚሌ ባለው ኢንጌጅመንት በሁሉ መቅጣጫዎች ከማይጸብሪ በፊት ባማድረ ፍየልዋ ዲማ ህጽ ጸለም ተጠቅላላ ማይጸብሪ ይዘሽ አደርቃይ ዛረማ የሁሉ ዓለም ይባለው ኃይል ተሰብስቦ ከጥቅምጭ ሆነ ማለት አለኝ የሚለውን ሰራዊት ለምሳሌ የዚህ የደቡብ ግንባር ከወሰድሽ ካሰለፋቸው 30 ታንኮች አካባቢ የተቃጠለው 17 መስለኛል ታንኮች 17 ታንኮች ምድፎቹ ለቁጥር የሚታክት ነው በሰራዊታችን እጅ ወድቀዋል ኮረም ባላ አላማጣ ሜዳ ነው ወጋ ምታረግም ያው ግራካሱ ከተሸነፈ ወይ ሚሸሽ ነው የሚኖረው ከዛው ብዙ ትርጉም የለውም ነገራት የመጀመሪያ የትግራይ እናቶች ስም የተሰየመው ኦፕሬሽን ሲካሄድ ያሉላ አባነጋ እንዳልሽው ነው ከ40 ሺህ በላይ ከተገቡት ዋናዎቹ የሚባሉት ኃይሎች ዛሬ ነው የደቀቁት ዋና የሚባሉት የቀሩት ደግሞ እዚህ ላይ ነው ያለቁ ያሉት ኢንክሉዲንግ አየር ወለድ ኮማንዶ የሚባል የሪፐብሊኩ ፕሬዝዳንት አጃቢዎች ጦርነት ውስጥ ገብተው ማለት ያው ትልልቅ ቆመና ስላላቸው የተለየ ለውጥ የሚያመጡ ስለሆነ አይደለም የሚመጡት የሚሞቱት ሞተው የሚማረኩት ተማርከው የኦሮሚያ ልዩ ኃይል የምናምን ሚሊሻ ምናምን ባል ቀደም እንዳልኩሽ ኮረማካይ ጓንዴ እኔ ትልቁ ችግር ገጥመኝ የነበረው የውጭ ሚዲያ ሲጠይቁኝ ከባድ ማለት ያው ኋላ ቀር መሳሪያ ምናምን ትያለሽ ጓንዴ አሁን ለምሳሌ በእንግሊዝኛ ምንድነው የምትይው ማንንም አያውቁም ማንንም ሊያውቁ አይችልም ያው ከ500 ዓመት በፊት የነበረ ጠመንጃ ያዙ ሰዎች ምን ተብሎ እንደተነገራቸው አካባቢዎች ናቸው ማረስ ነው ያለባቸው አብይ አህመድ የጥሞና ጊዜ ለትግራይ ሰጠው አለ ውሸቱን ነው በኃይል አስገድደን አስወጥተነው ነው የወጣውን የተረፈውን
ቢተረፈው አምልጦ አፋር ይገባል ተከታትለን ምን ጨርሰውን እንጨርሳለን ብለን ወክረናል ማለት ተመልሶ የትግራይን ህዝብ ማስፈራራት አይችልም ይወጣ በ10 ደቂቃ ገባለሁ ምናምን እሱ አይቻልም ትግራይን እናት ማስፈራራት የሚያስችል አቅም ማንንም ሰው ሊኖረው አይችልም አሲምፕላዛ አማራን ወጣት እንደገና ሊያስጨርሱ እና አገኙት ሀገር ብቻን አገኙ ያምሮ ህሙም መሆኑ ነው እንጂ አላማጣ ቢያዝ ራሴን አጠፋለሁ ካለ አላማጣ ላይ እንኳን ቼክ ይደረግ ሊል ይችላል ወልዲያ ከተደረሰ በኋላ ምንድነው የሚለው ወልዲያንም ያድነው ኃይል የለም እንደነገርሻለሁ እሱ የተወለደበት አካባቢ ሲያዝ ምን ሊል ነው ያ አካባቢ ተያዘው በወታደር ብቻ የሚጠበቅ ስለሆነ ነው ቆቦ ሲገባ ዞብል ሲገባ ራማ መንደፈራ የኛ ሰራዊት ሲገባ ቆቦ ሲገባ ሮቢት ሲገባ አዋሪ ሲገባ ህዝብ ለምን በደስታ ተቀበለው ማለት እልል ሚላለ ግን ቢያንስ በእንጀራው በሚስቱ በመሬቱ በማንም የመጣበት ሰው የለም ይሄን አውቋል እነዚህ ሽፍቶች ትግራይ ህዝብ ላይ ብቻ አልነበረም የዘመቱት እነዚህ ሽፍቶች እሱም ላይ ነው የዘመቱት ሱጣው የትግራይ ሰራዊት ጠብ ከነዚህ ሽፍቶች ጋር ነው ምንም የሚያጠያይቅ ነገር የለም አገኘሁን ላድን ብሎ መንገድ ላይ የቆመ የሮቢት አርሶ አደር አላየሁም ሶይት መማረክም አያስፈልግም እነዚህ ሰዎች ከነጠመንጃቸው ወደ እርሻቸው እንዲመለሱ ማድረግ ነው ለትግራይ የሰጠውን የጥሞና ጊዜ ለማራ አርሶ አደር መንሳት ምን ፈልጋ አልሰጠም እንዳልኩሽ ውሸቱን ነው ተመልሶ አማራ አርሶ አደርን ጓንዴ ይዘህ ግጠም ይላል በታንክ ያልቻለውን ሰራዊት አማራ አርሶ አደር በኦሮሞ አርሶ አደር በአፋር አርሶ አደር አርብቶ አደር በሶማሊያ አርብቶ አደር በእነዚህ ሁሉ አይችልም ሰራዊት የሚባል የለውም አብይ አህመድ የቀሩት አጃቢዎቹን አሁን ዛሬ አሁን በመነጋገርበት ሰዓት አሁን yeroo ሪፐብሊካን እና የሚባሉት የትሪት የሚመስል ያሻንጉሊት የሚመስል ጠመንጃ ያዙ ሰዎች ይህ አይነት ቀልድ መስሏቸው ወጋያ እየገቡ ያለቁ ነው ሶን አብይ እና የሱ ጋንግ የሽፍታ ቡድን የያዙት ነገር ድሮ መንግስቱ ኃይለማርያም ያሰለቸን ቀረውቶ የሽፍቶች የገኔ አገር እንዴት ጣላት ይደፍረዋል የሚል ፍከራ ያሰሙ ዳቦ ቆሎ ያሰሩ እናቶችን ያምታቱ ልጆች የኔ ምክር አብይ ሰራዊት የለውም የቀሩትንም ለቅመን እንጨርሳቸዋለን የቀሩትንም በተደራጀ መልኩ አሁን ሁርሶ አስገባ በ3 ቀን ስልጠና ማጣለው ሊል ነው ከአርሶ አደር ልጆች ካጠበለን መድፍ ተኩሰን እንበትናቸዋለን የተበተኑት ወደ ሀገራቸው እንመልሳለን የትግራይ እናት ላይ የምትተኮስ አንድም ጥይት እንዳትኖር አድርገን እንሰራለን ያብይ እንጀራ ያምታቱ መኖር ከሆነ ያምታታ መኖር ይቀጥል ሲፈልግ የሚቀጥልበት ቦታ አምታቱ የሚልካቸው ወጣቶች ግን የትግራይ እናትን የትግራይ ሴትን ኤልሳን እናቷን አክስትሽን ልጆችሽን ማስፈራራት ማይችሉበት ደረጃ ላይ እናደርሳለን እሱ ነው የኛ አብይ ሰራዊት አለው ወይ መሟገት አልፈልግም ለቅም ሚሊዮን ማሰለፍ ይችላል አሁን ምን ማለት ነው የሚያሰልፈው ለምን አላማ ነው የሚሞተው የትግራይ እናት ለመድፈር የትግራይ ገበሬ ሞፈርና ቀንበር ለመስበር ይሄ ኮዝ ሆኖ ያውቃል ይሄ ፍትሃዊ አላማ ሆኖ ያውቃል አገኙ ተሻገር ሁመራለው የሚለው መንግስት ሁመራ የኔ ነው ብሎ ሲፎክር ሁመራ ትራክተር ዘርፈው እርሻ አቃጥለው ነው የሚመለሱት ሶላካቸው ፋኖች ወዘቶች እንጂ ሀገራችን ነው ስለዚህ እናቆየዋለን ብለው ልማት ላይ ሲሰማሩ አልታየም መኪኖች ተዘርፈው የትግራይ መንግስት መኪኖች የግለሰቦች መኪኖች ተዘርፈው ጎንደርና ባህር ዳር ትግራይ ታርጋ ወደ አማራ እንቀይራለን ብለው በይፋ አስተዋቂያ ሰርተው ሲሰዋቸው የኖሩ ዘራፊዎች ናቸው እነዚህ ዘራፊዎች የአማራን ህዝብ ይወክላሉ የአማራ አርሶ አደር ከዚህ ዘራፋ ሌላው ይቀርና ከዚህ ዘራፋ ምን ደረሰው ምን አገኘ ነው። አብይ አህመድ ሰራዊት የለውም። ሰራዊት የሌለው
ስላልፈለገ አይደለም ሰራዊቱን ብዙዎቹ ክፍለ ጦሮች ልንገርሽ ምስራቅ እዝ ትግራይ ውስጥ ነበር አሁን ከጨርጨር እስከ ጭፍራ ምስራቅ እዝ ነው ሙሉ በሙሉ የደመሰስ ነው አሁን የቀረውን ማለት ነው ሰሜን እዝ ነበር ትግራይ ውስጥ ወልዲያም ውስጥ ሰሜን ምዕራብ እዝ ትግራይ ውስጥ ነበር ምዕራብ እዝ ተንቤን ይዋጋ ነበር ደቡብ እዝ 21ኛ ክፍለ ጦር 11ኛ ክፍለ ጦር የደመሰስናቸው የጭላ አድ ዒሸር የደመሰስናቸው እንደዚህ የሻዕቢያ 80% ኃይል ትግራይ ውስጥ ነበር እነዚህ ተሰባስበው ከአማራ ልዩ ኃይል ተብሎ በጣም ነው የሚያሳዝነው ቴዎድሮስ ብርጌድ 2 ሰዓት አልተዋጋም ወደ 9 ሻለቃ ነው 10 ሻለቃ የያዘ ብርጌድ ነው በእንትን ማይተሹ ማጣቂ ቴዎድሮስ ብርጌድ እንዴት ነበር ባላ ነበር ውጊያው ዛካያን አዛዥ ታይቀው የቴዎድሮስን ስም ከማራከስ በዘለለ ምንም ቁም ነገር አልሰሩም 2 ሰዓት አልተዋጉም ሸሽቶ ሚኒክ ብርጌድ ይላል በላይ ዘለቀ ብርጌድ ይላል እዚህ ግባ የሚባል ልጅ ህፃናት መግደል ነው ቁም ነገር አድርገው የሰሩት ይሄ እነዚህ አማራ ነው ክላሉ የአማራ አርሶ አደር በእነዚህ መደምሰስ ምክንያት እልል ነው ማለት ያለበት ለምን ይጨነቃል እሱ የአማራ ህዝብ ቁጭት ሊሆን የሚገባው ይሄ ሁሉ አቅም ይሄ ሁሉ ጉልበት ለርሻችን በኋላ ለማዳበሪያ በኋላ ለልማታችን በኋላ ብሎ ነው ሆነ ያለበት እንደዛ ነው ይመስለኝ ሰሜን ወሎ ያየሁት ሰሜን ጎንደር አሁን ከአደርቃ ጀምረሽ ያሉ አካባቢዎች ላይ ያየነው ነገር የሚያሳየው የአማራ ህዝብ የነዚህ ሸቃጮች አላማ ራማጅ አይደለም የሚል ነው ሰራዊት የለውም ሰራዊቱን ተመላልሶ ሞልቶ በአዲስ ሪክሩት ሞልቶ ይልካል ራሱን ጨርሰናል የቀሩት ክፍለ ጦሮች የተወሰኑ ክፍለ ጦሮች መራብ ምናምን ወለቃ ሊኖሩ ይችላል ማለት አሁን ሰዎች ከጨምሮ ልዩ ኃይል ሁሉም አይነት የፎከረ ይመጣል የኦሮሚያ ልዩ ኃይል የሚባሉ ታኩስ ሳይል ለማመድ ነው የመጡት ፎርጋር ሴክስ ታኩስ ጦርነት የሚሳቅበት ይሹ አይደለም ከላንዳኔ መሳቅም ትገደጃለሽ ምንድነው የሚሰሩት እነዚህ ሰዎች ለአንድ ሰው ኢጎ ሲባል ስንት ወጣት ነው መርገፍ ያለበት አብይ አህመድ ሰራዊት የለውም ሪፐብሊካን ጋርዱን የመጨረሻ አጃቢዎቹን ገለን ስንጨርስ ነው የሚያምነው ይሄ ችግር ስለዚህ ኢትዮጵያ ህዝብ ነው አሁን መልክ ለአብይ አህመድ አይደለም አብይ አህመድ ይሄን ያውቃል ደመቀ መኮንን አሳምረው ያውቃል አገኙ አሳምረው ያውቃል የኔ መልክ ኢትዮጵያ ህዝብ ስንት ጊዜ ነው ልጆችን እየላክ አድራሻቸው ሳይታወቅ ያለው የሚመጡት ገበሬዎቹን ሰሜን ወሎ ሰሜን ጎንደር በግልጽ የኛ ሰራዊት ተሰጠው መመሪያ እስካልተኮሰ ድረስ ያርሶ አደር ጠበንጃ አትንጠቅም ነው በፍጹም አነካ ጠበንጃ ተሸክሞ ዞር ባህሉ የሆነ ህዝብ ለምን ብለን ጠበንጃ የምናስተው ሰው አይተናኮል ሰው ከተናኮለ ጠላት ይሆናል ማለት ነው ሰው ጉዳዩ የአማራ አርሶ አደር ጋር የተደረገ ጠብ አይደለም ካፋራ ህዝብ ጋር የተደረገ ጠብ አይደለም ከነዚህ ሽፍቶች ጋር የተደረገ ጠብ ነው እነዚህ ሽፍቶችን ህይወት ዘራለሁ የሚል ኃይል ተደራጅቶም ሳይደራጅም ህይወት አይኖርም ዛትማቻ ከነሽው ከዛውጭ አብይ አህመድ ዝም ብሎ ነው የሚያናፋው እዞቹም በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር ነው ይባላል ተላላዊነት ላይ የተደረገ ትግራይ ሌላ ሀገር ነው እንዴ ያው ሌላ ሀገር እንዲሆን ገፍታው ያደርጉት ነው አቃለው ግን ጋዛውን ባለው ደረጃ ዓለምም አያቀንም እንደ ሀገር አርጎ እሱም ለድንበር እነዚህ አይነት ነውረኞች I'm proud እንኳን ይሄን ጸረ ህዝብ ሰራዊት ይሄን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ወተደርና የሚባል ትንሽም የነበረቻቸው ወቀት ጠፍታቸው ያንድ ተራ እብድ ትእዛዝ እየተቀበሉ ህዝብ ሲያስጨርሱ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበት ሲው ጥሩ ተዋጋ ያወጣው ማን ሰው እንደውም ለኢላማ ምቹ ነው የሚሆነው እና እነዚህን አርገው ያስጨረሱ ሰዎች አሁንም አያፍሩም ብዙ ወጣቶችን እየመለመሉ እየወጡ ከተማ አስተዳዳሪ ምናምን ይክልል አስተዳዳሪ እንደውም ወደዛ ልመጣ ነበር ቀጥሎ የነበረው ጥያቄ ምንድነው አሁንም ያው እየቀሰቀሱ ነው ያሉት ያሰስ ፕሮፓጋንዳው ቀጥሏል
ያው በሉዓላዊነት ላይ የተጋረጠ አደጋ ነው ያው የትግራይ ህዝብን ጠላት ነው የሚለው ነገር አለ ህወሓትም በአማራ ህዝብ ላይ ሂሳብ አወራርዳለሁ በኢትዮጵያውያን ላይ ሂሳብ አወራርዳለሁ ብሏል እንደ መቀስቀሻ ነው እንደ ማሳሳቻ ፕሮፓጋንዳ ነው እየተጠቀሙበት ያለውና አጠቃላይ እዚህ ጋር ያለው ነገር ሂሳብ እናወራርዳለን የሚለው ነገርስ ምንድነው ግልጽ ቢሆን ሂሳብ እናወራርዳለን አትጠራጠሪ ሂሳብ ማወራረድ ብዙ ጊዜ ነው ካልኩት ነገር ጋር ነው የሚነጻጸር ያያዘው መሰለኝ አማራ ልሂቃን የሚል ጀነራል ኤክስፕሬሽን አለ አሁን ሰው የተማረ ሁሉ የአማራ ልሂቅ አድርጎ ራሱን ይቆጥራል የአማራ አርሶ አደርን ህይወት ለመቀየር የሚታተር የአማራ ልሂቅ የኔ ጓደኞች አሉ ማቃቸው ከነጤንነታቸው ያሉ ትልቅ ሰዎች በጣም አከብራቸው ሰዎች ስም መጥቀስ አደጋ ላይ እንዳልጥላቸው ይያል ከልባቸው ለአማራ ህዝብ የሚጨነቁ ጓደኞች አሉ ስለ ህዝባቸው የሚያስቡ በዴፊኒሽን የአማራ ልሂቅ ምትለው ውስጥ ያሉ የሚመስሉ እነዚህ ሰዎች አይደሉም የአማራ ህዝብ ጠላቶች እነዚህ ሰዎች አይደሉም የትግራይ ህዝብ ጠላቶች ተስፋፊው ልሂቅ ነው መርሃቤት የሚወስድ መንገድ ከተሰራ በእንጀራው የሚመጣበት የሚመስለው አዲስ አበባ ገብቶ ለጃዝማች ተብሎ ሊሆን ይችላል ለጃዝማች ልጅ ተብሎ ሊሆን ይችላል የሚኒስትር ልጅ ተብሎ ሊሆን ይችላል ያወራጃ አስተዳዳሪ ልጅ ተብሎ ሊሆን ይችላል ድልድይ ሰብሮ ሳይሰራው አቶ ሰው ከመጣ ሊቃላ በእንጀራው ሊመጣበት ብሎ አስቦ ለብቻው ትምርቱን ተምሮ እንደንትን ሲያናፋ የነበረ ሰው ራሱን እንደ አድራጊ ፈጣሪ ሲቆጥር የነበረ ሰው ተመልሶ የአማራ ህዝብ ወኪል ሆኖ ሲፎክር ታያለሽ በእንጀራው የመጣበትን ኃይል የኔ ጠላት ነው ብሎ እንደማስቀመጥ የአማራ ህዝብ ጠላት ነው ብሎ ማስቀመጥ ይፈልጋል ስለኔ የአማራ ተስፋፊ ልሂቅ ምልሽ ሁሉን ነገር ለብቻው ይዞ ለሰሰር ለአማራ ማለት አይደለም ባይዘው ብዙ አሉ ከተለያየ ህብረተሰብ ክፍል ተወጣጥተው ከተለያየ ብሔር ከተለያየ የትግራይ ተወላጆችም አሉ የዚህ ልሂቅ ተስፋፊ ልሂቅ አስተሳሰብ በሽታ ወራሾች ሆነ ይሄ ያልነበራትን ግሎሪ ኢትዮጵያ አንስቶ ሳውርቶ አይጠግብም ግን ኢትዮጵያውያን ወደ ግሎሪ እንዲመጡ ወደ ታላቅነት እንዲመጡ ለማድረግ የሚያስችል የአርሶ አደርን ህይወት የመቀየስ ስራ አይሰራም ያየው መሬት ስለ ወልቃይት ሲዘፍኑ የአማራ ተስፋፊ ልሂቅ ስለ ወልቃይት ህዝብ አያወራም ለመሬት ነው ሰሊጡ ነው የሚልሽ ቅቤው ሰንጋው ነው የሚልሽ የአማራ አርሶ አደር ስለ ሰንጋ ስለ ሰሊጥ ለማውራት እድል ሳይሰጠው ኑሮ እንዲቀይር ነው የተሻለ ነገር እንዲኖር እድል ሳይሰጥ ራሱ በፈጠረው የህልም ዓለም ራሱ በፈጠረው ተረት ውስጥ ገብቶ የተፋፊነት ህልም ይዞ የኢትዮጵያን ስልጣን ብሔር ብሔረሰብ የሚባል ነገር አልሰማ አልፈልግም ብሎ ብሔር ብሔረሰብ ብላችሁ ጣጣ ውስጥ ከተታችሁ ስለዚህ ሁሉም አማርኛ ተናገር ሁሉም ያበሻ ቀሚስ ትለብስ ሁሉም አሩ ነው የሆነ ነገር ታርግ ብሎ ባንድ መዝሙር ልትዘምር ይፈልጎ ልዩነት የሚመስል ሲያይ ካልደፈጠጥኩ ሚል ማለት ነው ይሄ ልሂቅ ዋና ጠላት አርጎ የፈረጀው ቲፒኤልኤፍን ማጥፋት ይችላል በፈለገው መንገድ የትግራይን ህዝብ ነው ጠላት አርጎ የፈረጀው ኢትዮጵያ ራሷ ነው አደጋ ላይ ጣለው ይሄ ልሂቅ ይሄ ተስፋፊ ልሂቅ ሁመራ በትግራይ እጅ መሆኑ በህግ የተወሰነ ነው ብለን አስበን ሻማራ መሬት ነው ብለን እንወሰድና ሁመራን ለማስመለስ ጦርነት ነው የሚሻለው ፍርዴት መሟገት ነው የሚሻለው ሁመራን ለማስመለስ ሁመራን ብቻ ሳይሆን ኢትዮጵያን እንዳገር ካላጠፋሁ እንቅልፍ አይወስደኝ የሚል ኢሳያስ አፈወርቂ ጋር መስራት ነው የሚቀለው ወይስ ይነስም ይብዛም ኢትዮጵያዊ ነው ከሚል ደብረጽዮን ጋር መስራት ነው የሚቀለው ይሄ ልሂቅ እኔ ከሞት ሰርዶ አብቃል ሚል ተስፋፊ የአማራ ልሂቅ ነው ይሄ ልሂቅ ኢትዮጵያን አፍርሷል ይሄ ልሂቅ አብይ አህመድን ፍሮንት አድርጎ አብይ አህመድ እንደዚህ አይነት ሶፊስቲኬትድ አእምሮ የለውም የረባ ትምህርት የተማረ ሰው አይደለም በጫጫታ በሆይ ሆይታ እናቴ ነገረችኝ ያለውን ትንግርት ተግባር አደርጋለሁ ብሎ ንጉስ ለመሆን የሚታተር ሰው ነው ኦኬ ይሄንን ይዘው ይሄ ልሂቅ ትግራይን
ባጋጣሚ አይደለም መድፍ ድንገት ሲተኩስ እኔ ላይ ሲያነጣጥር አይደለም ትምህርት ቤቴን ያፈረሰው እኔ ላይ ሲያነጣጥር አይደለም ትራክተሮችን ይዘርፉ እኔ ላይ ሲያነጣጥር አይደለም ክሊኒኮችን ያወደመው ሆስፒታሎችን ያወደመው ኤርትራ በቀደምነት ልዩ ሆስፒታል አቋቋመን ያል ከትግራይ በተዘረፈ አያፍሩም አፍረ ከነዚህ ሰዎች ጋር ሆነው የሳቁ የተሻላቸው ወንድሞቻችን እናንተ ናቸው because ትግራይን ለማንበርከክ የትግራይን ህዝብ ለማንበርከክ በሚደረገው እንቅስቃሴ ኢትዮጵያም ቢሆን ትፍረስ ዋናው ዓላማ የትግራይን ማንበርከክ ነው የሚል ተስፋፊ ልሂቅ ነው ይሄ ጠላት ከሰራው ስራ አንፃር እህቶችን ደፍሯል እናቶችን ደፍሯል ገለዋል አሰጋቷል ከዚህ ልሂቅ ጋር ሂሳብ ማወራረድ ማለት የኔ የሚላቸው እናቶች መድፈር ማለት አይደለም ከባህላችን ውጭ ነው ከመርሃችን ውጭ ነው ከእሴታችን ውጭ ነው ከዛ በላይ ነው ከባህር ዳር ስለመጣ ከመንዝ ስለመጣ ከጎንደር ስለመጣ ከተጉለት ስለመጣ ተጉለት ሄዶ ህፃናት መድፈር ሊሆን አይችልም ይሄ ወንጀል ነው የነሱን ብልግና የመድገም ነገር አይደለም ሂሳብ ማወራረድ ማለት የትግራይ ታርጋ ያለው መኪና በይፋ አገኘው ተሻገር በሚያቀው ልክ ጎንደር ወደ አማራ እንቀይራለን የሚል ቢሮ ተከፍቶ የግለሰብ ንብረት ምን የግል ንብረት ልብሴን ወስደውብኛል ልብሴን አስመልሳለሁ ለነው ልብሴን ነው ወሰዱት ጫማዬን ነው ወሰዱት ቴሌቪዥን ነበረኝ እንደዛ ማለት አይደለም በስርዓት በዲዛይን ሲስተማቲክ በሆነ መንገድ ትግራይን ህዝብ ሻመት ወደ ኋላ ለመመለስ ባረጉት እንቅስቃሴ ላጠፋት እያንዳንዱ አጥፋት ሂሳብ መክፈል መቻል አለባቸው ኦፍ ኮርስ እናወራርዳለን አትጠራጠሩ ይሄንን ቀሽም ሀገሩንም ህዝቡንም የማይወድ በጥላቻው ታውሮ የራሱ ወገን ሊሆን ይገባ የነበረ ህዝብ ለማጥፋት የተንቀሳቀሰን ኃይል መቀመቅ ካላወረድን ምንም በሰላም እንኖራለን ሂሳብ ማወራረድ ማለት ይሄ ኃይል ተመልሶ እንዳይነሳ ማድረግ ማለት ነው የአማራ ህዝብም ጭምር ከዚህ ኃይል ነፃ እንዲወጣ ማድረግ መቻል ማለት ነው የአማራ ህዝብ ራሱን በራሱ ነፃ ማውጣት አቅም ያለው ህዝብ ነው ጊዜና አማራ ህዝብ ነፃ በማውጣት አዋክናለሁ ብያለሁ ተገቢም ስላልሆነ ይሄ ልሂቅ የሰራት ከኤርትራ ኃይሎች ጋር ሆኖ የሰራት እያንዳንዱ ወንጀል ኢንች ባይ ኢንች መወራረድ ይኖርባታል ይሄ ማለት ለፍትህ መቅረብ ያለበት ለፍትህ ይቀርባል ሪስቶር መደረግ ያለበት ፍትህ ሪስቶር ይደረጋል ነው ያልኩሽ ያለው የተዘረፈ ንብረት መመለስ መቻል አለበት ያልኩሽ ያለው ይሄንን ያምታታል አገኘው የሰው ትራክተር ዘርፎ ዘመዶቹን ካከበረ በኋላ ከኤርትራውያን ጋር ሆኖ ያገር ንብረት ዘርፎ ወርቅ መዳብ ነሐስ ጋር ነው ሁሉም ዘርፎ ራሱንና ወገኖቹን ካከበረ በኋላ አብይ አህመድ ሁሉ ሰርቶ አገር ካዋረደ በኋላ ሂሳብ እናወራረድን ያሉ ተጠንቀቁ ብለዋል ሂሳብ እናወራረዳለን የአማራ ህዝብ ጋር ምናወራረደው ሂሳብ የለንም ጠብ የለንም እንደፈረስ የአማራ ህዝብ ጋር ምንም እናወራረደው ሂሳብ አለ የአማራ ህዝብ እንደማንኛውም ተበዳይ ነው ልጆቹ አላግባብ 2-3 በውሸት የተገደሉበት ህዝብ ነው እኔ ነግሬሻለሁ ኤቭሪዌር አይ ጎ ሰራይካ ስለዚህ በጣም የሚያሳቅቀኝ የሞት ወጣቶች ማየት ነው የራሴ ልጆች የራሴ ወንድሞች ሞተው አይቻለሁ ተሳቀቅ ያቃ የሚሰማሽ ስሜት እነዚህን ሞት ለመበቀል የሚያስችል ግድያ በፈጸምን ማለት ይሆን ነበር እኔ መሆን ይገባው ነበር እኔ ስሜት ነው ምንም ማያውቁ ህግ ማስከበር ተብለው የመጡ ትንሽ ልጆች 19 ዓመት 18 ዓመት ልጆች መተኮስ ማያውቁ ፉል ሎድ ይዘው ነው ከመንዝ ከብተጉለት ምን ብለው እንደሚነግራቸው ጊዜ ነው የሚያውቀው ከዚህ ልሂቅ ጋር እኔ ብቻ አይደለሁም የአማራ ህዝብ ሂሳቡን ማወራረድ መቻል አለበት ለምን እንወሻሻለን አማራ ህዝብ ጉያውስ መወሸቅ አንችል ማንፈቅድለትም ኦሮሞ ህዝብ ጉያውስ መወሸቅ አንችል አንፈቅድለትም የመግደል ዘመን አንድ ጥይት እስኪቀራቸው ድረስ እናንበርካቸዋለን ያን ሰዎች አሁን መጥቶ አንድ ጥይት እስኪቀር ድረስ እንዋጋለናል የማን ጥይት እስኪቀር ቆቦ ይጠይቁ ሮቢት ይጠይቁ ያስጣልነው ጠመንጃ የለም አደርቃ ሄደው ይጠይቁ ያስጣልነው የገበሬ ጠመንጃ የለም ከነ ጠመንጃው ስራውን መስራት ይችላል እርሻውን ማረስ ይችላል ሞፈሩን አልሰበርንበትም ቀንበሩን አልሰበርንበትም ነው ከአማራ ገበሬ ጋር ምናወራረደው ሂሳብ የለም ከአማራ ጤነኛ ልሂቅ ጋር ምናወራረደው ሂሳብ ምን አገባው
አርሶ አደሩን ህይወት ሊቀይር የሚፈልግ የአማራ ወጣት የአማራ ምሁር ከአብሬ ሰራለሁ አብረን ከኖርን ሰየው ካልኖርን በጎረቤቶች ነው ሆነን የምንኖረው ወንድማቾች ነው የምንኖረው ምንም የሚያሳቀቅ ነገር የለውም ስለዚህ ተጠያቂነት እናመጣለን ኤግዛክትሊ ከዚህ ሽፍትነትን እንደሞያ ከቆጠረ ኃይል ጋር ግን ሂሳብ እናወራርዳለን ፎር ሞመንት መጠራጠር የለብንም አገኘው ለፍርድ ካላቀረቡ ደመቀ መኮንን ለፍርድ ካላቀረቡ በምን ስሌት ይቆማል ህፃናትን አስገድሎ ህፃናትን አስጨፍጭፎ ጀነራል ገሌኔን ብሎ አገር አስጨርሶ ሲፎክር ሲፏልል በየመድረኩ እንደ ኮሜዲያን ሲያብጠለጥን የነበረ ብርሃኑ ጁላን ጋር ሂሳብ ካላወራን ብርሃኑ ጁላ የአማራ ልሂቅ ተስፋፊ ልሂቅ መጫወቻ ነው ስራ ማስፈጸሚያ ነው ስለኔ የአማራ ተስፋፊ ልሂቅ አካል ነው ብርሃኑ ጁላ ወደ እንትና እንግባ አብርሃም በላይ የሚባል እንከፍ ትግራይን በጊዜያዊነት አስተዳደራለህ ነው ወዝቶ ተብሎ መጥቶ ይሆነ ነገር ያደረገ የአማራ ተስፋፊ ልሂቅ መጫወቻ ነው ሙሉ ነጋ የአማራ ተስፋፊ ልሂቅ መጫወቻ ነው ሶለኔ የአማራ ተስፋፊ ልሂቅ ከሂሳብ እናወራለን ስል ሙሉ ነጋንም ጭምር ነው ማወራለን ዮሐንስ መንገግ ማን ነበር ስሙ ዮሐንስ ዚያራ ሌላ ቀጣፊያ ባለቀ ሰዓት ላግዝ ሁሉ ፈልጋለሁ ይል ነበር እንደዚህ አይነት በሽተኞች ጋር ሂሳባችን እናወራዳለን እዚህ ላይ ጥርጣሬ መኖር የለበትም እዚህ ላይ ጥርጣሬ መኖር የለበትም ታዲያ እንዴት ነው ተጠያቂነቱን ማምጣት የሚቻለው መጀመሪያ የሚተኩሷት ጥይት እንዳትኖር በማድረግ ነው ስለዚህ ኢትዮጵያ ዝም ብለህ መፋታትም ካለ ዝም ብለሽ አትፋቸው ያኮረፈ ባል ያኮረፈች ሚስት ናት ዝም ብላ ሻንጣ ይዛም ተወጣው ሻንጣ ይዞ የሚወጣ ባል ነገር የለም ኢትዮጵያን ለመገንባት የትግራይ ህዝብ ከማንም ባላነሰ ከማንም እኩል ምናልባትም ከማንም በላይ ሰርቶ ኢትዮጵያ ጉዳይ እኛንም ያገባና ምንም እንትን ማለት እኮ የለበትም ስለዚህ ሀብት ክፍል የንብረት ጥያቄ የካሳ አሁን ንብረት ላይ ሀብት ላይ አይደለም አሁን ይሄ ያልኩሽን ተስፋፊ ልሂቅ ባህሪ መውረስ የለበንም መሆን ካለበት ስርዓት ባለው መንገድ ነው መሆን ያለበት ኦኬ ስርዓት ይሄ ኃይል ኢትዮጵያን ፊውቸር በሚመለከት መዋየት ካለብን ይሄ ኃይል ሂሳቡን መክፈል መቻል አለበት ተጠያቂነት መኖር መቻል አለበት ትግራይ ስለተፈጸሙ ወንጀሎች የኤርትራ መሪዎች ተጠያቂዎች መሆን አለባቸው ሁሉ ከዚህ የመነጨ ክርክር ነው ተጠያቂነቱን እናረጋግጠው በመጀመሪያ ደረጃ የሚተኩሷትን ጥይት የሚፎክርባትን ጉሮሮ ላንቃ በማዘጋት ነው መጀመሪያ እሱን ያያርግን ነው ቀጣዩን ስንደርስበት ምን ያው ነው የዛሬ አንድ ወር አብይ አህመድ ሰራዊቱን ከመቀሌ አሸሽቶ ሲያወጣ ከተመታ በኋላ የጠያቂው ማን እንደሆነ የተኩስ አቁም ጊዜያዊ አስተዳደሩ ጠይቆ ተኩስ አቁም ማስቀመጡን ይፋ አድርጎ ነበር እሱን ተከትሎ ደግሞ ዓለም አቀፍ ማህበረሰብ ያው ድርድር እንዲካሄድ ፍላጎት ስለነበረው የትግራይ መንግስት ቅድመ ሁኔታዎችን አስቀምጧል ታዲያ ከዚህ በጦር ወንጀለኝነት ከሚፈረጅ ኃይል ጋር ምን አይነት ድርድር ነው ሊደረግ የሚችለው እንዴትስ ተፈጻሚ ይሆናል ይህ ድርድር ተቀባይነት እንዳለው በይፋ ባይገልጽም ማለት ነው አብይ አህመድ ፎጋሪ የሚባል ሰው ነው ባይለ ነው ፎጋሪ ውሸት ምናምን አይገልጸውም በደንብ የሚሰሙ ሰዎች አሉ ኖቤል ሁሉ ሸልሞታል ቢፎጋሪ አብርሃም እጁ የተንቀጠቀጠ የሰላም ምንድነው ተኩሳቁ በመሳት ወርልዝ ብላዛት ላይ መሸሽ የፈለገውን የተወሰነ ኃይል እንኳን ቆርጠን አስቀርተው ቀጥቅጠናል ወድፎች አስቀርተናል ያመለጣል ዋናው ውጊያ እንዳልኩሽ ከየጭላ ጀምረሽ እስከ አግበ አለው እስከ ግጀት ባለው መስመር ውጊያ ትልቅ ውጊያ ከሄድ ነበር ዋናው ሰራዊት ያ ነው እስከ ተመታው ላይ አካባቢ ያለው ዝም ብሎ የተገሰበሰ ኃይል አና ነገራ ይወጣ ምሽግ ቆፍራሉ ሲል ነበር ፖይንትለስ ደረስንበት ኤንወይ ሳያመልጥ ነው ደረስንበት አብይ ፌስ ሴቪንግ ነገር ነው አሁን በዛን ሰዓት ምንድነው የጥሞና ጊዜ ነው ወዘተ የሚለው የጥሞና ጊዜ ለትግራይ ህዝብ ነው እሱ ጨዋታ ነው የሆነ ቀሳውስት አሉ በሱ ዙሪያ ምክር የሚመክሩት የሆነ ቃል ተናግረህ ብዙ ሰው ያሳምናልና ምንት እንጂ አሁን ይሰራል አይሰራም ነገር ግን የጥሞና ጊዜ የሰጠው ያለበት በዛ ግርግር ድንገት ተኩስ ቆቆመ
ሰራዊት ለማሰልጠን እድል ይኖረኛል በሚል ነው እኛ እኔ አሳምረና አውቀናል 8 ሙሉ ክፍለ ጦሮች ተደምሰዋል በቤስት የሚባሉት በቃ የቀሩት ማለት ነው ለምሳሌ ከአግበስ ከፊናሯ መጨረሻ ያካሄድ በነበረው ከላሊበላ የመጣ ኮማንዶ ሳይቀር ሁሉ ነው በቃ ለወሬ ነገር የተረፈ የለም ቀደም ያልኩሽ አዛዥ በቃ አለ የሚባል ሰው ካለ ወሮታን ከፍላለን ብለን አናውን ሳርጋሪ በቃ በዛ ደረጃ ነው እና እዛ ውስጥ ያስተባበረ የነበረው ሰው በጣም የሚተማመንበት ተርኮት ነበር ያው ህዝቡን አሳልፎ የሰጠ ሌላ የዚህ አካባቢ ተወላጅ ነው የነበረው ይቻላቸው ሞክረዋል ኮምፕሊትሊ ከጨዋታ ውጭ ሲሆን እዛ ውስጥ ሜካናይዝድ ክፍለ ጦሮች ነበሩን ማለት ክላሽና መትረየስ ብቻ ያዙ ሜካናይዝድ ክፍለ ጦሮች ነበሩ ማለት የሰው ኃይል አላቸው ግን ሜካናይዝድ ክፍለ ጦር ተብሎ ግን ሜካናይዝድ እንትን አልነበረ የላቸው በአንድ ቀን 4 ሜካናይዝድ ክፍለ ጦሮች ነበሩ እንትኑ ሲጠናቀቅ በቃ ሙሉ አቅም ኦልሞስት ያላቸው ከታንክ በስተቀር መድፍ 23 107 ሚሊ ሜትር ሮኬት መልቲፕል ሮኬት ላውንቸርስ ዶሽቃ ምናምን ትይዩ አንዳንዶቹ 5 ዶሽቃ የነበረው አንድ ኮር 120 በአንድ ጊዜ የገባለ አንዱ አርሚ ከነበረው 30 ምናምን ዶሽቃ በአንድ ጊዜ 200 ምናምን 300 ምናምን ይህ ሁሉ በእንትን የተፈጠረው ስለኛ ጦርነቱ ኢሴንሻሊ ያን ያብቁታል ኢሴንሻሊ ማለት ውጊያዎች ይኖራሉ ግን ጦርነት በሚባለው ደረጃ ያን ያብቁታል ብለን ነው ደመደምነው ሶይዶ የጥሞና ጊዜ የፈለገው እንደገና ሌላ የአማራ ወጣት የኦሮሞ ወጣት አምታቶ ታላቁ ሀገር ተጠራለች ኢትዮጵያ ታላቅ ናት በብልጽግና መንገድ አይቀርም እማንም ምናምን የሚያጨበረብረው ነገር አለ በሳ ይዞ ደግሞ 1-2 ወር ለመግዛት ነበር ያሰው ኢሚዲየትሊ ያደረገው ምንድነው ስልክ አጥፍቷል ባይዘው ባንክ በሙሉ ገንዘብ ተሰብስቦ ይዞ ለመውጣት ማለት ነው አንተ ነበር ስለደረስንበት ነው እሱን መውሰድ ያልቻለው ኢንፋክት በኔ እምነት እዚህ አካባቢ ያሉ ባንከሮች የትግራይ ተወላጆች ብቻ አይደሉም የሌላ አካባቢ ተወላጆችም አንኤቲካል ነው የህዝብ ሴቪንግስ አንድ የሽፍታ ቡድን ወሮ በላ ቡድን ህዋርትን ለማንበርከክ በሚል ጠቅላላ ገንዘብ በጆኒ አይጭኖ በአንቶኖቭ የሚወስድበት እድል መኖር የለበትም ብለው ስለተባበሩም ጭምር ነው ወደረስንበት ላይ ያደርጋል ቻለ ኢንተርኔት ዘግቶ ኮሙኒኬሽን ጠቅላላ ዘግቶ የአየር ትራንስፖርት ዘግቶ ትግራይ ውስጥ ሸቀጥ እንዳይገባ ነዳጅ እንዳይገባ ሁሉ ነገር አድርጎ ሰላም የጥሞና ጊዜ ሰጥቻለሁ ገበሬ ይረስ ማረሻውን የሰበረበትን ሞፈሩን ቀንበሩን ያቃጠለበትን ገበሬ የጥሞና ጊዜ ረስ እንደዚህ አይነት ክሩል ቀልድ ከአብይ መጣ ከገኔ መጣ ተቀባይነት የለውም ሰው መደረግ የነበረበት ነገር ማድረግ ነበረብን ሆት ፐርሱት የተከተልነውን ኃይል በተከተልነው ልክ ማስገባት ነበረብን አረግ ኤቭሪ ስኩዌር ኢንች ትግራይ መሬት ነፃ ማውጣት አለበት አሁንም ይቀራል ኤርትራ እጅ ያለ መሬት አለ ነፃ እናወጣዋለን ቅንጣት መጠራጠር የለበትም ቻንስ እናረግ ከሰማው ተኛኮ ለሰላም ጊዜ ሰተን ተዘናግተ የሚባል ጨዋታ አይደለም ያማራ ልዩ ኃይል የሚባለው የሚኒልክን የቴዎድሮስን የበላይ ዘለቀን ስም ያስጠፋ የሚውለው ኃይል የራሱ ያለውን መሬት በቋንቋ እንኳን አይግባቡም አማርኛ አይሰማም አልልሽም ራያ አካባቢ አማርኛ ቢነገራልም ይሰማል ምንም እንትን የለውም ያው እንትን እዛው ስለሆነሽ እኔም አውቃለሁ አማራ ናችሁ እያሉ ግራ የሚያጋባ ነገር የሰጧቸው ሰዎች የነሱ እንዳልሆነ ያውቁ በዛ መልኩ አይደለም አማራ ህዝብ ጋር ጠበለው የራያ ህዝብ አማራ ህዝብ ጋር ጠበለው ከማንም ህዝብ ጋር ጠበለው በፍቅር መኖር የሚችል ህዝብ ነው ፍቅር መኖር ህዝብ ነው የገቡ ይሄን ካላልሽ ያሰቃየ ነበር የአማራ ልዩ ኃይል ነው የሚል ዋጋለሁ አለ ፌደራሉ እንደውም ፈሪ ነው ብሎ ፎከር ጀመረ ኦኬ መመታት ነበረበት የትግራይ ናቶች ለማስፈራራት ነው ሌላ ቁም ነገር የለውም በተግባር ታየ የፌደራል ኃይል የሚባለው መጣ ቆቦ ባላ በርተክላይ እዚህ ሁሉ ገጠመ የምን ማርከው ነው የመረከን አብዛኛው ሚሊሻ ግን የወተንን ቀጠለ ሷሁን ምትዩ የጥሞና ጊዜ ትግራይን አንቀሽ ልገላችሁ ሌላ ማራጭ ፈቀዱልኝ ብለሽ
ሞት የሚፈቅድ የትግራይ ህዝብ የለም ቅድም ያልኩሽ ነው መንበርከክ የሚባል ነገር እስናት በትግራይ ህዝብ ዲክሽነሪ ውስጥ የለም as simple as that so እሱ በጽሞና ጊዜ በሚል ስም በላፕቶፕስ በሚልካቸው ተላላኪዎች በእናብርሃም በእናገኙ ያስወራው ወሬ አይደለም እናገኙ ደግሞ መልሶ ሳቦታጅ ያደርጋሉ ነው እንዋጋለን አንድ ጥቂት እስኪቀር ድረስ ራሴን አጠፋለሁ ቴዎድሮስ ሆናለሁ ማይልሶል ቴዎድሮስ መሆኑ ብቻ ነው ያልቻሉት ለማንኛውም በዚህ ደረጃ የምናደርገውን ማረቅ ቀጠልን ከዛ በኋላ ያለው ሶስት የጥሞና ጊዜ አይደለም የማያመጡት ኃይል የለም ሶ በአፋር ሞከሩ አሁን በብዙ ቦታዎች መሰረታዊ በሚባል ደረጃ የፌደራሉ የክልል ልዩ ኃይል የሚባሉትም ድምጽ ማጣቸው ጠፍቶ ግን ካኖን ፎደርስ መላካ ያቆም ማለት አይደለም አሁን ሌፍት ሳይድ ጠመንጃቸውን ነጥቀናቸዋል መድፎቻቸውን ወስደንባቸዋል ታንኮቻቸውን ወስደንባቸዋል ብረት ለበስ ተሽከርካሪዎቻቸውን ወስደንባቸዋል ያቃጥለንባቸዋል so የጽሞና ጊዜ you can't have it both ways የትግራይን ህዝብ የእርዳታ እህል እንዳይደርሰው ድል ያቃጠልሽ ድል እየሰበርሽ ሲሸሹ በእግር እንደምንሄድ ያውቃሉ ምንም የሚያሳስብ ነገር የለውም ጸለምት እንዳንይዝ የማይጸብር እንዲል ሰብረው የማይጸብር ድልድይ በእግር እንደምንሻገር ያውቃሉ መድፎቻችን እንዳይሻገሩ ፍላጎት አላቸው ግን ዋናው ፍላጎታቸው የእርዳታ እህል እንዳይደርስ ነው ምክንያቱም ዓለም አቀፍ ማህበረሰብ ተጽዕኖ አድርሶን ጭምር እርዳታ አፋር ክልል ውስጥ ባደረግነው ውጊያ አንድ መንገድ የጥቃት ኢላማ ነበር ምክንያቱም ከመንገድ ጋር የራቀን ውጊያ ሲካሄድ ነበር መርጠን የተዋጋነው ግን WFP መላክ የነበረበትን ምግብ እንደመላክ መንገድ ላይ አገደው መድፍ እየተደበደብን ስለሆነ አንልክም የትግራይ ህዝብ ማስራብ ነው ትግራይ ህዝብ ኮሙኒኬሽን እንዳይኖረው የትግራይ ህዝብ ታሪክ እንዳይወራ የትግራይ ህዝብ ገድል እንዳይወራ የትግራይ ህዝብ ስቃይ እንዳይሰማ ይሄን የዘጋ ኃይል ስለ ሰላም ለማውራት ምንም ሞራል የለውም ሶ ይሄንን ሰላም ያሉ ሰዎች ራሱን ሰላም በሉት እንደዚህ አይነት ሰላም አይሁን እንደዛ የሚባል ነገር የለም ሶ የተክሷቁም ብሎም የወሰደው የዓለም ማህበረሰብ ብዙ የለም ወዲያው ነው የገባቸው የዩኤን ሲሸሹ የመጨረሻው ወታደሮች የዩኤን ተቋማት የነበራቸውን የቪሳት ቨርቹዋል ሳተላይት ኮሙኒኬሽን ኢኩዊፕመንቶች ነቅለው ነው የሄዱት ማይወስዱትን አቃጥለው ነው የሄዱት አንቶኒዮ ጉተሬሽ የዩናይትድ ኔሽንስ ዋና ጸሐፊ አቢ እንደው ችግር ገጥሞት ነው እንጂ ያማራ እንትኖች አበላሽተውበት ነው እንጂ ምክንያቱም እሱ እንደዛ ነው የሚለው ማሮቹ አበዙት እንጂ እኔኮ ደህና ሐሳብ የነበርኩ ነው የሚለው እንጂ ሪፎርም ማይንድ ነው ብሎ የሚያምን ሰው ነው ግን የዩኤን ኦፊሶች እንትን ነቅሎ የሚወጣን ሰራዊት የሚያዝ ሰው የሪፎርም አጀንዳ ሊኖረው ይችላል እኔ በኔ ግምት አንቶኒዮ ጉተሬሽ አሁን እንደዛ ብሎ ያምናሉ የሚል እውነት የለኝም የሚያምኑ ከሆነም ዝም ብሎ የዋህነት ነው የሚሆነው ለማንኛውም ሰላም የሚባል ጨዋታ ነው የነበረው እኛም በዚህ አልተሸወንም ወሰድ ያለበትን እርምጃ መውሰድ እንቀጥላለን አይ ቅድመ ሁኔታዎች ስላቀረባችሁ ነው ቅድመ ሁኔታዎቹ በመንግስት በኩልም በይፋ የተሰጠ ምላሽ የለም ቅድመ ሁኔታዎች እኮ የትግራይ ህዝብ ከምንም ነገር በላይ ሁሉም ነገር በሰላም እንዲያልቅለት ነው አንድ ወጣት is one too many አንድ የትግራይ ህዝብ ደህና ሲባል የሚሰዋ አንድ ወጣት ባይኖር መርጣል ነው በሰላም ቢያልቅ ደስታውን አልችልም በሰላም ማለቅ ያለበት ነገር ስለ ሰላም የምር የሚጨነቅ ሰው ቢኖር በሰላም ቢያልቅ ደስታውን አንችልም በሰላም ነው ማለቅ የነበረበት ጉዳዩ በሰላም ቢያልቅ እንሸነፋለን የሚሉ ወገኖች ስላሉ ነው ሶበኛው ኩል ክፍት ነን ያለው በቃ ያቀረብነው ምክንያት ቅድም ያልኩሽ ዝርዝር ነገሮች የአየር ትራንስፖርት የሸቀጥ እንቅስቃሴ ነዳጅ ይሁን ሁሉ ገድበሽ የእርዳታ እህል ገድበሽ ዘግተሽ ጉሮሮን አንቆ የትግራይ ህዝብ ጉሮሮ አንቆ ስለ ሰላም ነው መዘመረው ካለኝ አልሰማ ስለዚህ መጀመሪያ ይሄን አሳየኝ ነው ያልኩ ያለው ቢያንስ ታክስ እንዳቆም ዲስከሽን ውስጥ ልገባ ከሆነ እነዚህ ነገሮች አስቀድመህ ንገረኝ አሳይ ይሄው በደብቆሽ አይደለም በይፋ አይ እንደዚህ እኮ አረግ ነበር ግን አታሳፍሩኝ የማርያም መንገድ ስጡኝ የሚባል ነገር መኖር የለበትም በይፋ በትግራይ ህዝብ ላይ በይፋ የታወጀ ጦርነት በይፋ ነው መቆም ያለበት በሚስጥር መቆም አይችልም የትግራይ ህዝብ ላይ የታወጀ ጦርነት and በይፋ እስኪቆም ድረስ ቢቻል በሰላም ካልሆነ በመድፎች እና በታንኮች ለማስቆም እንገደዳለን ማለት ነው እንግዲህ የኢትዮጵያ ሁኔታ ትግራይ ውስጥ ጦርነት ነው ያለው ሶማሌና አፋር ጀምረዋል ጦርነት
ኦሮሚያ ላይ ያለመረጋጋቶች አሉ ቤንሻንጉል በተለያየ መንገድ ግጭቶች አሉ የግብጽ ሁኔታ አለ ሱዳን 80 ኪሎ ሜትር ገብታ ያለችበት ሁኔታ ነው ያለው ግን እነዚህ ሁሉ ነገሮች ሲታዩ የኢትዮጵያ ጣፈንታ እንዴት ነው የሚታያለው አሁን በጣም ከባድ ነው ኢትዮጵያ ጣፈንታ ምንድነው የሚለው ላይ አሁን ምንም ራሴንም ሌላውን ሰው የሚያረካ መልስ መስጠት አልችልም ኢትዮጵያ ብሪንክ ላይ ነው ያለችው ማለት ቋፍ ላይ ነው ያለችው ቅድም ያልኩሽ ተስፋፊ አማራ ሊቅ ሁመራ በትግራይ ሲሆን አገር ይጣፋል ኤርትራ ገብቶ ሲያመስገን አገር ትድናለች ብሎ አምኖ ጦርነት ለኮሰ አብይ አህመድ ይሄን እንጀራ ብሎ ስልጣኑን ለማቆየት የሚያስችል ሽርክና ከነዚህ ሰዎች ጋር ጀመረ ኢትዮጵያ ውስጥ በሁሉም ቦታ እሳት አለ ይሄን እሳት የማጥፋት ማጂክ እኔ አሁን የለኝም ዋሻለሁ ቢያንስ ግን አብይና ጓደኞቹ አሁን የያዙት ፖለቲካል አሬንጅመንት ለዚህ ሀገር ሰላም ብቃት ያለው ምላሽ ለመስጠት አቅም አለው ብዬ አላምንም ይቻል ሁሉ የፖለቲካ ኃይሎች ምንነጋገሩበት ነገር ምን ሆኖ ይችላልበት ግን ዛሬ ብዙ ዱዌል ማድረግ አልፈልግም እሱ በእኛ እንደ አመራር በዚህ ጉዳይ ላይ እንነጋገርበት ጉዳይ ነው አንዳንዱ ሰው አዲስ አበባ መግባት ህልም ፍላጎት ምናምን ነው ወይስ ለመናገር አዲስ አበባ ከመግባት የሚከለክለን ኃይል አለ ብለን እናምነው ማለት ነው የለውም ቀደም ያልኩሽ ኤሌም ብራጊንግ ፍስትሩ ይላል አሜሪካ አልነበርኩሽ መሰለኝ ለነገሩ ጀምሬው ማለት ጉራም የሆነ እውነት ካልሆነ ማለት ጉራ አይደለም እኔ ሰዎች የትግራይናት የሚያፈራሩበትን ጠበንጃ ለማስጣል የሚያስችል እርምጃ ስንወስድ ድንገት ስናሳድዳቸው እንጦጦ ከደረስን አንደርስን በተስፋ አደርጋለሁ እንሄዳለን እንችላለን ሰው አዲስ አበባ መግባትና ያለ መግባት የፍላጎትና ያለ የመፈለግና ያለ መፈለግ ጉዳይ ነው ግን ደግሞ ኃላፊነት ተሰማኝ ያ ሀገር እንዲገነባ ከማንንም በላይ አስተዋጽኦ አድርገናል ያምናል ዝም ብሎ የህዳሴ ግድብ የዋን መጫወቻ ባይሆን መርጣለሁ የህዳሴ ግድብ ዝም ብሎ ቃፎም ቢሆን መዳን ካለበት እንዲድል ፈልጋለሁ የትግራይ ተወላጆች በአሁኑ ሰዓት ትግርኛ ተናጋሪዎች ስለሆኑ ብቻ እና ዳነች አበቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ ፈቅደን ብናኖራቸው ትላለች አዳነች በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ ፈቅደ የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ ገና ይጨፍራሉ ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም ሶ በዚህ የሚጨፍር ሰው ጋር ይጨፍራል ገና ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም እነዚህ ሰዎች ኢትዮጵያዊነት ምንድነው የሚመዝኑት ያሳስበኛል ከሚሊዮን በላይ የትግራይ ተወላጅ ሌላው ስለአማራ አልጨነቅም አልልሽም ስለአማራ አጨነቃለሁ ለኦሮሞ አጨነቃለሁ ከሚጨነቅለት አመራር አለው ስለ በዛ ደረጃ ኦቨር ኢንቨስት አላረግም በዚህ ጉዳይ ላይ መልካም ምኞት ብቻ ነው ገልጽ የምችለው ቢያንስ ከ1.4.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም አገኘው ተሻገርኩ ትናንት ሲናገር ሰምተሻል ይሄ ህዝብ የኦሮሞ ጠላት ነው ይሄ ህዝብ ሰዎች ተሳስቶ አይ ቡድን ለማለት ነው ይላሉ ፍሮይዲያን ስሊፕ ይባላል ነው ሆድ ያባውን በቅል ስለሚያወጣው ነው በቅል ብቻ ነው ጥላቻም ከበቅል በላይ ያናክራል አብይ አህመድ እነዚህ አረሞች ይላል ማን አረም እንደሆነ ይታያል አብይ ነው አረም እዚች ሀገር ላይ በቀል አረም አብይ ነው አገኘው ኢትዮጵያ ሁኔታ ያሳስበናል ምንም ጥያቄ የለውም ሶ ይሄን ጉዳይ ለመፍታት የሚያስችል ዝም ብሎ ጀነራል ዲያሎግ ወዘተ የሚመስል ካለ ኃጢያት ነው ብለና ነው መሆንም ያለበት ነገር ነው የኔ ስጋት እነዚህን ቅድም እንዳልኩሽ ክላሻቸውን ለማስጣል አዲስ አበባ እንዳንገባ ነው የሚከለክለን ኃይል የለም ብይሻለሁ የኔ ስጋቴም መሰለሽ
አሁን ምንድነው የሸክላ ሱቅ ህግ የሚባላል አሜሪካኖች ኮተሪ ባርን ሩል የሚሉት አለ ሸክላ ሱቅ ውስጥ ገብተሽ ስትነካኪ ከተሰበረ የራስሽ ሆናል ከፍለሽ ነው ተወጪው ማለት ነው ኢትዮጵያ ማዳን ካለበት የትግራይ ህዝብ የቲፒኤልኤፍ የትግራይ መንግስት እዳ እንዲሆን አንፈልግም ሁሉም ኃይሎች ሁሉም ኢትዮጵያ መዳን አለባት ኢትዮጵያ ማለት ኢትዮጵያን መዳን አለባቸው እንጂ አሁን ኢትዮጵያ እንደ ሀገር የማስቀጠል እሱን ኋላ የሚነሳ ነው የሚሆነው በኔ በኩል እዚህ ላይ እንትን አፒታይትም የለም ማለት አቅሙም የለኝም ኢማጂን ማድረግ ይከብደኛል ቢያንስ ኢትዮጵያውያን አላስፈላጊ ጣጣ ውስጥ የሚገቡበት ሁኔታ መቆም የለበትም ብሎ ማለት ከሁሉ ኢትዮጵያዊ ቢያንስ አሁን ባለበት ደረጃ ዳቦ ቆሎ የሚቆሉ ለሰራዊታችን ምናምን ድል እንዲያርግ ምናምን የሚቆሉ ሴቶች የት ነው የምትልኩት ተብሎ መጠየቅ መቻል አለባቸው ቀድሞ የላካቸው ልጆች የደረሱ ብሎ መጠየቅ መቻል አለባቸው ሁሌ የምጠይቀው ጥያቄ ነው ስንት ሰው ደረገፋቃል 3 የኢትዮጵያ ሰራዊት 3 ጊዜ ደምስሰናል በ8 ወር ውስጥ 3 እጥፍ ሰልጥኖ የሚመጣ የሚያልቅ በመጀመሪያ ዙር ያለቃል ቤተሰብ የለውም ሰውን መጠየቅ በጋራ መጠየቅ የሚያስችል ነገር መኖር ይችላልበት ቢያንስ ቅድም እንዳልኩሽ ግን የትግራይን ህዝብ ደህንነትና ህልውና ለማረጋገጥ የሚያስችል ማንኛውንም እርምጃ እንወስዳለን ስንል ሰላምንም ጨምሮ ተቀምጦ መዋየትንም ጨምሮ እናረጋለን ማለት ነው ሶ ለትግራይ ደህንነት የሚያዋጣው ኢቭን ከሰይጣን ጋር መነጋገር ነው ተብሎ ከታመነ አይመስለኝም ማነጋገርበት ምክንያት የለም ያ ማለት ግን እነጋገራለሁ ግን እዋጋለሁ አንቀሃለሁ ግን እንወያይ ከሚል ሰው ጋር ዝም ብለን ለጨዋታ ብለን እንቀመጥ ምክንያት የለም በግልጽ መታወቅ መቻል አለበት ዓለም አቀፍ ማህበረሰቡ ሳሁን ያለውን የኢትዮጵያ ሁኔታ ምናልባት ከመፍራረስ ለመታደግም ያለውን ቀውስ ከመፍታት አንፃር ምን ቢደረግ ነው የሚሻለው እኔ በዚህ ላይ ዱዌል ማድረግ ብዙ አልፈልግም የዓለም አቀፍ ማህበረሰብ ጥሩ ስራ የሰራው ማጋለጥ መቻሉ ነው ሪፎርመር የምናምን መሪ ምናምን ብለው ኖቤል የሸለሙት ሰውዬ ነፍሰ ገዳይ መሆኑን ማጋለጥ መጀመራቸው ትልቅ ነገር ነው ግን በቂ አይደለም ይሄ ሰው እና አመራሩ ይችን ሀገር ያፈረሱት ከኢሳያስ ከሆነ እነሱ መሆናቸውን ከአማራ ተስፋፊ ልሂቅ ጋር ሆነው ይችን ሀገር እንዳፈረሷት መቀበል መቻል አለባቸው ማየት መቻል አለባቸው ኢትዮጵያ is too big to fail አሉ ኢትዮጵያ ማለት ስለ ኢትዮጵያ ደማቅ ቪዥን ነበሯቸው ከሚባሉ ሰዎች ነው ራሴን መቆጥረው ይነስም ይዛ ሶ ይሄንን ህልም ዳሽ ማድረግ ስራ ነው ያልሰራሁም ቲፒኤልኤፍ አልሰራም የትግራይ ህዝብ አልሰራም ትግራይ ህዝብ የሚቻለውን ለኢትዮጵያ ደምቷል ሶ እነዚህ ስብስብ ሀገር እያጠፉ እንደሆነ መጀመሪያ መቀበል መቻል አለበት ዓለም አቀፍ ማህበረሰብ ስለዚህ ኢትዮጵያ እንዳትፈርስ መጠየቅ ያለበት እነዚህ ሰዎች ናቸው እንጂ እኛ አይደለም ሶ እንዳልኩሽ ሶ ኢትዮጵያ ህዝቧ ቢያንስ አላግባብ እንዳይሰቃይ አሁን ከሞተው ወታደር በላይ አሁን ከሞተው አላግባብ ከሞተው ሚሊሻ በላይ እንዳይሞት የሚያስችል ስራ እንሰራ ከሆነ መጀመሪያ የተጠያቂነት እሹ መኖር ይችላል እነዚህ ሰዎች መጠየቅ መቻል አለባቸው እነዚህ ሰዎች አሁንም ሌላ 10 ሺዎች ሌላ 100 ሺዎች ለመማገድ የሚያደርጉት እንቅስቃሴ በስሙ መጠራት መቻል አለበት የትግራይን ህዝብ እንደ ህዝብ ለማጥፋት የሚያደርጉት እንቅስቃሴ አቅም አጥሯቸውም ጭምር ሰራዊታቸው ተደምስሶም ጭምር አላቆሙ ደማቃዋት ነው ይፈልጉት በሺዎች የሚቆጠሩ የትግራይ ተወላጆች በቋንቋቸው በማንነታቸው ምክንያት በየሰፈሩ እየታሰሩ ነው ሱቆቻቸው እየተዘጉ ነው መሽረፈት ምንድነው ሞሎያ ማራገቢያ የሚሸጡ የትግራይ ተወላጆች ይሄም ንግድ ሆኖ ይሄም እንጀራ ሆኖ እየተከለከሉ እንዳይንቀሳቀሱ እንደ ህዝብ ለማጥፋት የሚደረጉ እንቅስቃሴ ፎርሙን ቀይሮ በአውሮፕላን በታንክ የተሞከረው ሙከራ በትግራይ ህዝብ ጉልበት ስለተቀለበሰ እንደገና እየቀጠለ ነው ይሄንን ለማስቆም ድፍረቱን ሊኖራቸው ይገባል ሌላው ከዛ በኋላ ምን እንነጋገርበት ነው የሚሆነው ዓለም አቀፍ ማህበረሰብ እውነት መናገሩን መቀጠል